በተንኳይቱም ተቀምጠው ሕዝቡን ያስተምር ነበር። እየተራቡ እየተጨነቁ ባዶ እንዳደሩ ያውቃል። ኢየሱስ ግን መጥቶ እንጀራን ሰጠን። ልብ በሉ፣ የእግዚአብሔርን ቃል ስታገለግሉም በጥበብ ስትሰሙም በጥበብ እንተመጣ 300 ብር እንካይራት ብላል አለ። ያካልኮ ባዶነት እንዲያድራችሁ አያይም አያድን ግን እነሱ ባዶ ያደሩ መረብ ወይ መርከብ ለሱ እንዲቀመጥ ተመች። ያንተ ባዶነት ኢየሱስን ደስ ያሰኛል። ያንቺ መራብ ለኢየሱስ ክብር። ከየት ወስዳል ካላችሁ ይሄ መጽሐፍ ምስክር። ያንተ ጭንቅ ለኢየሱስ ክብር። አቤት አቤት። ያንቺ መጨነቅ ለኢየሱስ መገለጥ። ለመሰላችሁ አሁን እቺ ልጅ ዛሬ ካልተራበች፣ ዛሬ ካልተጠማች፣ ዛሬ ቦታ ካላጣች አንተ ቁጭ ብላ በአንድ ከፍታ ላይ ከቆመች ለራሷ ማትኖር ለኢየሱስ ቦታ አትሰጥም። ለኢትዮጵያም ለቤተሰቦችም ሸክም ይሆናል። ቆይ አንድ ጥያቄ ልጠይቃችሁ። የተማረ ሰው ነው የሚያስተምረው? ያልተማረ ሰው? ለምን? እሺ፣ ያልተቸገረ ሰው የተቸገረውን ያውቃል። ያልተራበ ሰው የተራበውን ሰው ያውቃል። ዘንድሮ ተርበህ ዋጋ ከፍለህ ቀን ካወጣ በኋላ ለብዙዎች ትምህርት ይሆናል። ሰምታችኋል? የተቸገረ ነገ ሊከበር ነው። ዛሬ ያጣ ነገ ሊያገኝ፣ ዛሬ በብዙዎች የተሰደበ በብዙዎች ሊከበር ነው። ዛሬ በብዙዎች ዘንድ ቦታ ያጣ ለብዙዎች ደግሞ ማረፊያ ሊሆን አዳከማሳ ምራት ያለው ሴና አድዌራ ኢየሱስ እኮ አስተምራችሁ በምን ላይ ተቀምጦ? በተንኳዩ ላይ ሀላይት ነያፉታይ ጦሶ ሚቸጆ ሰው ስላለ ነው የሚጮው። ቆይ አንዳንድ ጊዜ አንድ ግብዳም ሰው አርጎ ሲጥለው አቅም አጥቶ አይመስላችሁ ወይ የሆነ ሰው አይመስላችሁ። ነገ በስጋና በመንፈስ በማይረባ አቅም ሳይሆን በጸጋው ስለሚገለበት ዛሬ የስጋ ሰው ይገለበት። አንድ ችግር አንድ እንጀራውን እኛ ጋር 10 ብር ነው። እኔ ብዙ ገዝቼ መላግም እንጀራ አይዘው ታሮ ሲጨናገት እንደው ቢሾት ተጠሩ ወዲህ ግርታው ይላቃቶ ፋንዴ ክብሪው ታሮ ቢያዚ ጨናገ አይታ ጋር ሰባከራ አጋብ ቢወደ እራት የለኝም ምን የለኝም። ስለዚህ ብዙዎች ደግሞ አሁን ወይኔ ነብይ ማች ይመጣል ብሎ ግቢ ውስጥ ይጨነቃል። እኔ በእናንተ ቤት የሚጮኸው አምላክ ሌሎችን ስለኔ ደግሞ ያስጨንቃል። አሁን ጸልዮ የሸኙት አሉ። ነቢዩ ብቻ ሄደ ብቻ አትምጣ ብሎ ያው ይዘው የመጡት አሉ። ጎዳያረቲ ጫናጊሻ ባደንቶኒው አረነጊሻ ውነት ያባደንቶኒው አረነከታ ከራይ ነናመሳይ ነናቱ ባውነት ያባደን አሜን ላለው ሰው በ10 በ20 በ90 አይደለም። ያውላችሁ ኢየሱስ አንድ ጉድ ነገር ስሙት። ቁጥር 4 ጉድ ነገር ነገሩን ከጨረሰ በኋላ ሲሞንን ወደ ጥልቁ ፈቀቅ በል
መረቦቻቸውን ለማጥመድ ጣና ነው። እሺ ያንቺ ጭንቅ ካለፈ በኋላ ኢየሱስ ይመጣል። ያንተ ኩራት፣ ያንተ ብቃት፣ ያንተ አቅም እስከሚያልቅ ድረስ ኢየሱስ ቀጥ ብሎ ያያል። አይፈልግ ግን ነገሮቻችሁን ያን ባይዘራ አንድ ነገር ላስታውሳችሁ። አልተገለጠልኝም። ጉድ ስብከት ነው። ሌላ ጊዜ ወይ ሌላ ሀገር ወይ ሌላ ቦታ እግዚአብሔር ሲሰጠኝ ይሰብካሉ። 12 ዓመት ሙሉ ደም የሚፈሳት ሴት ብር ያላት ኢየሱስ ማን እንደሆነ አላወቀችም። ቤት እያለች ኑሮ እያለች የተመቸ ኑሮ እያለ ደሟ ግን ይፈሳታል። 40 ሺህ ብር ክፈል አለ እንትና ያኔት 40 ሺህ ክፈል ከፍላለች። ምንም የለም። እዚህ ጋር አዳረ ደግሞ 20 ሺህ ብር ክፈል የለም። 12 ዓመት ሙሉ የሰበሰበች ያገኘች አዝናይ ባለቤቷም ሚስቷም ትታመማለች ይወጣል ፈውስ ትጨርሳለች፣ ጤና የለም። ትጨነቃለች፣ ደስታ የለም። አያችሁ የእግዚአብሔር ድንቅና የእግዚአብሔር ጭካኔ አያችሁ። እግዚአብሔር ቸር ነው እግዚአብሔር የምትሉት እግዚአብሔር ጨካኝ ነው። አሜን። እንደዚህ አይነት ቃል እዛ ቀብረና በኃጢአት የተለመዳችሁ በማሾፍ ሰውን በመውጋት ሴቶችን በማሰነግ ዝሙት የለመዱት እዛው ቢታቆሙ ለእናንተ ይመቻችሁ። እዚህ ጋር አይመችም። እዚህ ጋር እሳት አለ እንጂ ዝሙት የለም። እዚህ ጋር ጠርምሶ መሄድ አለበት እንጂ በአንድ ቦታ መገተር የለም። 12 ዓመት ሙሉ ይትመልክ የሰበሰበችውን ጨርሳለች። አሁን ቤት ብላ ከጨረሰች በኋላ ወይ ባለቤቴ አለች መጣፎ ቆይ ኢየሱስ የሚባለውን ጀግና ከሰበራችን ያልፋል። ለምን የልብሷን ጫፍ ነክቼ አልፈወስም? ከዚህ ስቃይ አላልፍም። Sentiro, hale. Otorete che ti so che non hai che ti fu da chi.